ፊታችሁ ላይ ቡግርና ማዲያት እየወጣ ለተቸገራችሁ መፍትሄ ይዤላችሁ መጥቻለሁ። ብዙ ወጪ ሳታወጡ በቤታችሁ ማዘጋጀት የምትችሉት ሲሆን ከሚሰጣቸው ጥቅሞች መካከልም የቆዳ ቀዳዳዎችን ለማጠንከር፣ ዘይትን ለመቆጣጠር፣ ነጠብጣቦችን ለማስወገድ፣ ቡግርን ለማጥፋት፣ ፊታችን እንዳያረጅ ለማድረግና ፊታችን እንዲያበራ ለማድረግ ይጠቅማል። ይህንን ለማዘጋጀት በመጀመሪያ አንድ እንቁላል በዚህ መንገድ ያዘጋጁ። ፈሳሹን ብቻ በማስቀረት አስኳሉን በዚህ መንገድ ያውጡት። የእንቁላል ፈሳሹ ክፍል የፊታችን የቆዳ ቀዳዳዎች እንዲጠነክሩና ከመጠን በላይ ዘይት እንዲቀንስ ያደርጋል። በመቀጠልም አንድ የሻይ ማንኪያ የሎሚ ጭማቂ ጨምሩ። ሎሚ የፊታችንን የቆዳ ቀዳዳዎች ለማጥበብና ዘይትን ለመቀነስ እንዲሁም በቫይታሚን ሲ ይዘት ቆዳን በማድመቅ ቅባታማ ቆዳን ለማስተካከል ይረዳል። እንቁላሉንና ሎሚውን በደንብ ካገናኙ በኋላ አንድ የሻይ ማንኪያ ማር ይጨምሩ። ማር የተፈጥሮ ዘይቶችን ሚዛን ለመጠበቅ ይረዳል። በተጨማሪም ቡግርን ለመቀነስና ብስጭትን ለማረጋጋት ይረዳል። ይህን አድርገው ሲጨርሱ ሶስቱንም ውህዶች በደንብ ያገናኟቸው። በመጨረሻም ፊታችሁን በዚህ መልኩ ተቀቡ። ከ15 ደቂቃ በኋላም በቀዝቃዛ ውሃ ይታጠቡት። ከ15 ደቂቃ በኋላም ያማረና የፈካ ፊት እንዲኖረን ያደርጋል። ቪዲዮው መቼ ሊጠቅማችሁ እንደሚችል ስለማታውቁ ፌቨራይት ላይ ማድረግ እንዳይረሳ።